ከብልሆች መሃል ነኝ ብለው ካሰቡ ትክክለኛው ቦታ ነው ያሉት። እኛም ለእርሶ የሚሆኑ 10 የተመራረጡ ጥያቄዎችን አዘጋጅተንልዎታል። ነገር ግን ጠንካራዎቹ ጥያቄዎች መጨረሻ ላይ ስለሆነ ያሉት እስከ መጨረሻው አብረውን ሆነው ብልሃቶን እስቲ ይመልከቱ። ሰብስክራይብ ማድረግዎን እንዳይረሱ። አሁን ቀጥታ ወደ ጥያቄው። ከመሃላቸው አንዳቸው እጅግ አደገኛ የሆነ ሁኔታ ውስጥ ነው ያሉት። ማን ይመስላችኋል? በ10 ሰከንድ ውስጥ ፈጥናችሁ መልሱ። ትክክል። ቢን ያለ አግኝቶታል። ምክንያቱም እግሯ ስር የሚዘዋወረው ሻርክ ቅርጥም አርጎ ሊበላ ተዘጋጅቷል። ይህንን የሚያስተዋለ ሰው ብልህ ነው። ቀጣይ ጥያቄ። ከዚህ የኩኪስ መሸጫ ስፍራ ከእነዚህ 3 ልጆች መሃል አንዱ ለመክሰስ ይሆን ዘንድ አንድ ኩኪስ ሰርቋል ሳይከፍል። የኩኪስ ሻጩም ይሄንን ተመልክቶ በፍጥነት ይዞታል። ከ3ቱ ማንን የያዘ መስላችኋል? በ10 ሰከንድ ውስጥ ፈጥናችሁ አግኙ። ትክክል። ኤን ያለ አግኝቶታል። ምክንያቱም የለበሰውን ሹራብ ተመልከቱት። ኪሱ አካባቢ የደበቀው ኩኪስ ቅርጽ ይታያል። በል ቶሎ መልስ። ቀጣይ ጥያቄ። በ10 ሰከንድ ውስጥ ከነዚህ ጣፋጭ ከሆኑ ፒዛዎች መሃል አንዱን ልዩ ፈልጉ። ትክክል። እዚህ ጋር ያለ አግኝቶታል። ቀጣይ ጥያቄ። ከነዚህ 3 ሰዎች መሃል አንዱ ሰው በህይወት አለ። ማን ይመስላችኋል? 10 ሰከንድ አላችሁ፣ ፈጥናችሁ መልሱ። ሁለተኛ ያለ በትክክል አግኝቶታል። ምክንያቱም ከአፉ የሚወጣውን ትንፋሽ ተመልከቱ። ይህ ሰው እዚህ ቀዝቃዛ ቤት ውስጥ እየተነፈሰ መሆኑን ማሳያ ነው። ቀጣይ ጥያቄ። ከእነዚህ 3 ሰዎች መሃል አንድ ሰው ቴሌቪዥኑን ሪሞት ደብቆታል። ማን ይመስላችኋል? በጣም ትክክል። ኤን ስትመለከቱት እጅግ በሚታየው ነገር በጣም ተሰላችቷል። ቢን ስትመለከቷት ደግሞ የምትመለከተው ነገር እጅግ በጣም ደስተኛ ናት። ሲን ስትመለከቱ የራሷን መጽሐፍ እያነበበች ነው። ቢናት ማለት ነው የደበቀችው። እሷን ያለ በትክክል አግኝቶታል። ቀጣይ ጥያቄ። ምን ያህሉን መለሳችሁ? ምን ያህሉንስ ተሳሳታችሁ? እስቲ ኮሜንት ላይ ያሳውቁን። ቀጣይ ጥያቄ። ከነዚህ 3 ሰዎች መሃል አንዱ በህይወት የለም። በ10 ሰከንድ ውስጥ ማንኛው በህይወት እንደሌለ እስቲ ያገኙ። በጣም ትክክል። ሲን ያለ አግኝቶታል። ምክንያቱም እላዩ ላይ የሚዞሩትን ዝንብ ተመልከቱ። ይህ ሰው ተሰናብቷል ማለት ነው። ቀጣይ ጥያቄ። እነዚህ 3 ልጆች ጓዳ ውስጥ ተገኝተዋል። ነገር ግን የመጨረሻዋን የፒዛ ስላይስ ከ3ቱ አንዳቸው ቅርጥም አድርገው በልቶታል። ማን ይመስላችኋል? 10 ሰከንድ አላችሁ። በጣም ትክክል። 3 ቁጥርን ተመልከቱት። አፉን ራሱ አልጠረገም ገና። ቅርጥፍ አድርጎ የበላው እሱ ነው። ቀጣይ ጥያቄ። ከነዚህ 3 ወፎች መሃል አንደኛዋ ወፍ ዛሬ ማታ በእርግጠኝነት ትበላለች። የትኛው ትመስላችኋለች? 10 ሰከንድ አላችሁ። ሶስተኛ ያለ እጅግ ብልህ የሆነ ሰው ነው ማለት ነው። ምክንያቱም እባቡ በቀላሉ በዚህ አጥር ውስጥ ማለፍ ይችላል። 1 እና 2 ግን ሰውነታቸው ግዙፍ ስለሆነ በዚህ አጥር ውስጥ ማለፍ አይችሉም። 3 ራት ሆነች ማለት ነው። ቀጣይ ጥያቄ። እቺ እንስት አንድ የውበት ሳሎን ውስጥ ገባች። ነገር ግን ከሁለቱ የውበት ሳሎን ሰራተኞች መሃል አንዷ ፊቷን እንደዚህ አድርጋ አበላሽታታለች። ማን ይመስላችኋል? በጣም ትክክል። አንድን ያለ አግኝቶታል። ምክንያቱም የያዘችው የኮስሞቲክስ ዕቃ ኤክስፓየርድ ካረገ 1 ዓመት ያለፈው ነው። 1 ቁጥር ናት። ቀጣይ ጥያቄ። ከነዚህ 3 ሰዎች መሃል አንደኛው ታላቅ ኪሳራ ደርሶበት ወደ ሀገሩ እየተመለሰ ነው። ማን ይመስላችኋል? በጣም ትክክል። ሁለትን ያለ አግኝቶታል። ሻንጣውን ይዩት። እጅግ በጣም ተበሳቁሏል። ይህ ሰው ትልቅ ኪሳራ የደረሰበት ሰው ሳይሆን አይቀርም። ይህንን ያለ አግኝቶታል። ጥያቄዎቹ አሪፍ እንደነበሩ ተስፋ አደርጋለሁ። ምን ያህሉን መለሳችሁ?
ምን ያህሉ ልሳታችሁ? እስቲ ኮሜንት ላይ ያሳውቁ። ይህንን የመሰሉ ብልሃትን የሚፈትኑ አስተውሎትን ከፍ የሚያደርጉ ጥያቄዎች ከፈለጋችሁ የቻናላችን ቤተሰብ በመሆን የፈጠነ ላይክ እና ሰብስክራይብ ያርጉ። እናመሰግናለን።